እስቲ ያስቡት ጎረቤቶቻችሁን መንገድ አላፊዎች በሙሉ በቤቱ ውስጥ የሚሰሩትን ነገር በግልጽ ማየት በሚችሉበት ፍጹም ግድግዳ በሌለው ቤት ውስጥ መኖር ትችላላችሁ? ወይስ ደግሞ ሕፃናት በከባድ በረዶ ውስጥ ብቻቸው ጎዳና ላይ ተኝተው የሚቆዩባት ሀገር ቢነገራችሁ ታምናላችሁ? አዎ፣ እነዚህ በመናባችን የምንፈጥራቸው ታሪኮች ሳይሆኑ በዓለማችን ላይ ያሉ ሰዎች እውነተኛ የዕለት ተዕለት ሕይወታቸው ነው። ሰላም፣ እንኳን ወደ ቻናላችን በሰላም መጣችሁ። በዚህች በምንኖርባት ሰፊ ምድር ላይ ሁላችንም የየራሳችን የዕለት ተዕለት ልምዶች አሉን። ጠዋት እንነሳለን፣ ወደ ስራ እንሄዳለን፣ ማታ ወደ ቤታችን እንመለሳለን። ነገር ግን በዓለማችን ላይ ያሉ አንዳንዶቹ ሀገራት እና ማህበረሰቦች የአኗኗር ዘይቤያቸውን ስንመለከት በእውነት በዚህ ዘመን እንዲህ አይነት ህይወት አለ ብለን እንድንጠይቅ እንገደዳለን። ከከፍተኛ ደስታ እስከ ረጅም እድሜ፣ ከቅንጦት ጣራ መንካት እስከ ሙሉ በሙሉ ከተፈጥሮ ጋር መዋሃድ፣ ዛሬ በዓለማችን ላይ 10 አስደናቂ ልዩ እና ፍጹም የተለየ የአኗኗር ዘይቤ ያላቸውን ሀገራት በዝርዝር ይዘንላችሁ ቀርበናል። እነዚህ ማህበረሰቦች ለደስታ፣ ለሀብት እና ለሰላም ያላቸው እይታ በእርግጠኝነት ያስተሳሰብ አድማሳቸውን ያሰፋዋል። በተለይ አንደኛ ደረጃ ላይ በምናያት ሀገር የአኗኗር ዘይቤ ፍጹም ሊያምኑት የማይችሉት አይነት ነው። እስከ መጨረሻው አብራችሁን ሁኑ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ቪዲዮ ላይክ በማድረግ ይጀምሩ። ከተዘጋጃችሁ በቀጥታ ወደ አስደናቂ ጉዟችን። 10ኛ ቡታን የደስታ ማዕከል። በመጀመሪያ የምናገኛት በሂማሊያ ተራሮች መካከል በሚስጥር የተሸሸገችውን የቡታን መንግስትን ነው። አብዛኞቹ የዓለማችን ሀገራት እድገታቸውን የሚለኩት በምርትና በገንዘብ መጠን ወይም በጂዲፒ ነው። ቡታን ግን ፍጹም የተለየ መንገድ ትከተላለች። ይህች አገር የኢኮኖሚ እድገቷን የምትለካው በብሔራዊ አጠቃላይ ደስታ ግሮስ ናሽናል ሃፒነስ ነው። በቡታን ህግ መሰረት ማንኛውም የልማት ስራ ከመሰራቱ በፊት ይህ ስራ የህዝቡን ደስታ እና የተፈጥሮን ሚዛን ያናጋል ወይ ተብሎ ይመረመራል። ተፈጥሮን መጠበቅ እጅግ ጥብቅ ህግ ነው። ሀገሪቱ ቢያንስ 60% በደን የተሸፈነ መሆን አለበት የሚል የህገ መንግስት ግዴታ አለባት። የፕላስቲክ ከረጢቶች፣ የኬሚካል ማዳበሪያዎች እና ትንባሆ ሙሉ በሙሉ የተከለከሉባት ጭስ አልባ እና ካርቦን ኔጌቲቭ የሆነች ብቸኛዋ የዓለማችን ድንቅ ሀገር ናት። ህዝቡ ከመኪና ጫጫታ ይልቅ በመንፈሳዊነት እና በተረጋጋ የአኗኗር ዘይቤ ህይወቱን ይመራል። 9ኛ ጃፓን የረጅም ዕድሜ እና የኢካጋይ ፍልስፍና። ወደ ምስራቅ እስያ ስንሄድ ደግሞ የቴክኖሎጂ እና የጥንታዊ ባህል መገናኛ የሆነችውን ጃፓን እናገኛለን። ጃፓን ኦኪናዋ የምትባለው ደሴቷ በዓለም ላይ ሰዎች ረጅም ዕድሜ በሚኖሩባቸው ብሉ ዞን ውስጥ ትመደባለች። እዚህ ደሴት ላይ ሰዎች በአማካይ ከ100 ዓመት በላይ ይኖራሉ። ሚስጥራቸው ኢካጋይ የሚባል የህይወት ፍልስፍና ነው። ኢካጋይ ማለት ጠዋት ከባዶ ለመነሳት ምክንያት መኖር ወይም የመኖር ዓላማ ማለት ነው። እዚህ ሀገር ጡረታ መውጣት የሚባል ነገር ብዙም ቦታ የለውም። አዛውንቶቹ እስከ ህይወታቸው ፍጻሜ ድረስ ንቁ ሆኖ ይሰራሉ። ከዚህ በተጨማሪ 80% ብቻ የመጥገብ ባህል፣ ሃራቺቡ አነስተኛ ጨውና አትክልት የበዛበት አመጋገብና እርስ በርስ የሚደጋገፉበት የጠበቀ ማህበራዊ ህይወት አስደናቂ ረጅም ዕድሜ ሰጥቷቸዋል። 8ኛ ኖርዌይ ፍሪሉስትሊፍ የውጭ አየር ህይወት። ኖርዌይ በዓለማችን ላይ ካሉ ቀዝቃዛና ረጅም ክረምት ካላቸው ሀገራት አንዷ ናት። ነገር ግን ይህ ቅዝቃዜ ኖርዌያንን ቤታቸውን ዘግተው አያስቀምጣቸውም። ምክንያቱም ህይወታቸውን የሚመሩት ፍሪሉስትሊፍ ወይም የውጭ አየር ህይወት በሚባል ፍልስፍና ነው። ይህ ፍልስፍና የአየር ሁኔታው ምንም ያህል አስከፊ ቢሆንም ከተፈጥሮ ጋር መገናኘት ለሰው ልጅ አእምሮ እና አካል ጤና ግዴታ ነው ብሎ ያምናል።
ያምናሉ። በኖርዌይ መጥፎ የአየር ሁኔታ የለም መጥፎ ልብስ እንጂ የሚል በጣም ታዋቂ አባባል አላቸው። ሕፃናት ገና ከጥቅሻነታቸው ጀምሮ በቅዝቃዜ ውስጥ ውጪ እንዲተኙ እና እንዲጫወቱ ይደረጋል። ስራና ህይወትን ወርክስ ላይፍ ባላንስ እጅግ ትልቅ ቦታ የሚሰጠው ሲሆን ቅዳሜና እሁድን ሙሉ በሙሉ ስልክ አጥፍቶ ከተፈጥሮ ጋር ማሳለፍ የተለመደ የአኗኗር ዘይቤያቸው ነው። ሰባተኛ ቫኑአቱ የፓሲፊክ ውቅያኖስ ቀላል ኑሮ። አሁን ደግሞ ወደ ደቡብ ፓሲፊክ ውቅያኖስ እንጓዝ። ቫኑአቱ የምትባለው ደሴት ዘመናዊ ፋብሪካዎች፣ ሰማይ ጠቀስ ህንፃዎች ወይም ፈጣን የኢንተርኔት አገልግሎት ላይኖራት ይችላል። ነገር ግን በዓለም አቀፍ የደስታ መገለጫዎች ላይ ሁልጊዜም ከዓለማችን ደስተኛ ህዝቦች መካከል ግንባር ቀደም ሆነው ይመረጣሉ። እዚህ ሀገር ህይወት እጅግ በጣም ቀለል ያለች ናት። ሰዎች የሚመገቡት ራሳቸው ካረሱት መሬት እና ከሚያጠምዱት አሳ ነው። ምንም አይነት የዘመናዊ ዓለም ውጥረት፣ የቤት ኪራይ ጭንቀት ወይም የትራፊክ መጨናነቅ የለም። ህይወታቸው የተመሰረተው ማጋራት ላይ ነው። በአንድ መንደር ውስጥ ያለ ሰው ሁሉ እንደ አንድ ትልቅ ቤተሰብ ነው የሚኖረው። አንዱ ያጣውን ሌላው በነፃ ይተካለታል። ቁሳቁስ ሳይሆን ሰላማዊ ኑሮ የሚቀድምባት ድንቅ ደሴት ናት። ስድስተኛ ኮስታሪካ ፑራ ቪዳ ንጹህ ህይወት። ወደ መካከለኛው አሜሪካ ስንሄድ ኮስታሪካ እናገኛለን። ኮስታሪካውያን እርስ በርስ ሲገናኙ ሆነ ሲሰነባበቱ የሚጠቀሙበት አንድ ታዋቂ ቃል አላቸው፣ ፑራ ቪዳ። ትርጉሙ ንጹህ ህይወት ወይም እውነተኛ ህይወት ማለት ነው። ይህ ቃል ሰላምታ ብቻ ሳይሆን ሙሉ የአኗኗር ዘይቤያቸው ነው። ኮስታሪካ እንደ አውሮፓውያን አቆጣጠር በ1948 ጦሯን ወታደሯን ሙሉ በሙሉ ያፈረሰች ሀገር ናት። ለጦርነት የሚወጣውን በጀት ሙሉ በሙሉ ለትምህርት፣ ለጤና እና ለአካባቢ ጥበቃ መድበውታል። ህዝቡ ከተፈጥሮ ጋር ተስማምቶ የሚኖር ሀገሪቱ ከሩብ በላይ የሚሆነው መሬት የተፈጥሮ ጥበቃ ቀጠና ነው። ጭንቀትን ማራቅ፣ ለተሰጠው ህይወት ማመስገን እና በሰላም መኖር የዕለት ተዕለት ተግባራቸው ነው። አምስተኛ አይስላንድ ፍጹም ደህንነት እና እኩልነት። በዓለም ላይ ወንጀል የሌለባት ሰዎች እርስ በርስ ፍጹም የሚተማመኑበት ሀገር የት ነች ቢባል መልሶ አይስላንድ ነች። ይህች በሰሜን አትላንቲክ የምትገኝ ደሴት ለዓመታት በዓለም ላይ በጣም ሰላማዊ ሀገር ተብላ ትመረጣለች። እዚህ ሀገር ፖሊሶች ምንም አይነት የጦር መሳሪያ አይዙም። እንዲያውም በኢንስታግራም ገጻቸው ላይ ከህዝቡ ጋር የሚጫወቱበትን ፎቶ ነው የሚል። በጣም የሚገርመው የአኗኗር ዘይቤያቸው ግን ወላጆች ወደ ካፌ ወይም ሱቅ ሲገቡ ልጆቻቸው በጋሪ ውጪ ጎዳና ላይ ትተው መግባት መቻላቸው ነው። ማንም ሰው ህፃናቱን ይጎዳቸዋል ወይም ይሰርቃቸዋል ብሎ አይሰጋም። የእኩልነት እና የደህንነት ስሜቱ ህዝቡ ያለምንም ፍርሃት በነፃነት እንዲኖር አድርጎታል። አራተኛ ኔዘርላንድስ የብስክሌት ስልጣኔ። ኔዘርላንድስ ወይም ሆላንድ ስንል መጀመሪያ ወደ አእምሯችን የሚመጣው ብስክሌት ነው። እዚህ ሀገር ከሰዎች ቁጥር ይልቅ የብስክሌት ቁጥር ይበልጣል። ይህ ዝም ብሎ የስፖርት ልምምድ ሳይሆን ሙሉ የአኗኗር ዘይቤ ነው። ከሀገሪቱ ጠቅላይ ሚኒስትር ጀምሮ እስከ ትላልቅ ኩባንያ የበላይ ኃላፊዎች፣ ሚሊዮነሮች እና ተማሪዎች ሁሉ ነገር የሚያከናውኑ በብስክሌት ነው። ከተሞቻቸው የተገነቡ ለመኪና ሳይሆን ለሰው እና ለብስክሌት ምቾት ተደርጎ ነው። ዝናብም ይሁን በረዶ ህዝቡ ብስክሌቱን አይተው። ይህ አኗኗር ዘይቤ ከተሞቻቸውን ከአየር ብክለትና ከጫጫታ ነፃ ማድረግ ብቻ ሳይሆን ህዝቡን በዓለም ላይ ካሉ ጤናማና ዘና ያሉ ማህበረሰቦች ተርታ አሰልፎታል። ሶስተኛ ሲንጋፖር የወደፊቱ እና የጽዳት ጥበብ። ኔዘርላንድስ በብስክሌት ወይም ወደ ኋላ የተመለሰች ስትመስል፣ ሲንጋፖር ግን የወደፊቱን የ22ኛውን ክፍለ ዘመን ህይወት የምታሳይ ሀገር ናት። እዚህ ሀገር ህይወት የሚመራው በከፍተኛ ቴክኖሎጂ እና እጅግ በጣም ጥብቅ በሆነ ህጎች ነው። በሲንጋፖር ማስቲካ ማኘክ ወይም ወደ ሀገር ውስጥ ማስገባት ሙሉ በሙሉ የተከለከለ ነው። ህዝባዊ መጸዳጃ ቤት
ተጠቅሞ ፍሳሽ ሳያደርጉ መውጣት፣ ቆሻሻ መጣል ወይም መንገድ ላይ መጥፋት ከባድ የገንዘብ ቅጣት አልፎ ተርፎም የእስራት ቅጣት ያስከትላል። ነገር ግን እነዚህ ጥብቅ ሕጎች ህዝቡን አላጨናነቁትም። ይልቁኑ እጅግ ንጹህ፣ ደህንነቱ የተጠበቀ እና የተደራጀ ህይወት ሰጥተውታል። ህዝቡ በከፍተኛ ፍጥነት እና በስልጣኔ የታጀበ ስርዓት ያለው ህይወት ይመራል። ሁለተኛ፣ ሞናኮ የቢሊዮነሮች የቅንጦት ኑሮ። በሁለተኛ ደረጃ ላይ የምናገኛት ደግሞ በአውሮፓ የምትገኘውንና በጣም አነስተኛ ስፋት ያላትን የሞናኮን መንግስት ነው። ሞናኮ በዓለም ላይ ካሉ ሀገራት ሁሉ በተለየ የሀብታሞች መናኸሪያ ናት። ከሀገሪቱ ነዋሪዎች መካከል ከ3 ሰዎች አንዱ ሚሊዮነር ነው። እዚህ ሀገር የሚኖሩ ሰዎች ህይወት ሙሉ በሙሉ በቅንጦት የተሞላ ነው። በሀገሪቱ ምንም አይነት የገቢ ግብር ኢንካም ታክስ አይከፈልም። የአኗኗር ዘይቤያቸው በከፍተኛ ጥበቃ የተከበበ ነው። በየመንገዱ በየ100 ሜትሩ የደህንነት ካሜራዎች ያሉ ሲሆን በዓለም ላይ ከፍተኛ የፖሊስ ቁጥር በነፍስ ወከፍ የሚገኘው እዚህ ነው። ወንጀል የሚባል ነገር ጨርሶ አይታሰብም። ህዝቡ በደህንነት በውድ መርከቦች መዝናኛና በቅንጦት ህይወት ውስጥ ይኖራል። አንደኛ፣ ሳሞአ የፋአ ሳሞአ ግድግዳ የሌለው ህይወት። እናም በመጨረሻ አንደኛ ደረጃ ላይ የምናገኛት ፍጹም አስገራሚ ያኗኗር ዘይቤ ያለ ሀገር ነው። የፓሲፊክ ውቅያኖስ ላይ የምትገኘው ሳሞአ ናት። ሳሞአ ህይወት የሚመራው ለ3000 ዓመታት በቆየው ፋአ ሳሞአ ወይም የሳሞአ መንገድ በሚባል ባህላዊ ህግ ነው። የሚያስደምመው ነገር በአብዛኞቹ የሳሞአ መንደሮች ውስጥ ያሉ ባህላዊ ቤቶች ፋሌ ተብለው የሚጠሩት ምንም አይነት ግድግዳ የላቸውም። አዎ በትክክል ነው የሰማችሁት። ግድግዳ የሌላቸው በአምዶች ላይ ብቻ የቆሙ ክፍት ቤቶች ናቸው። ይህ የሆነበት ምክንያት በማህበረሰቡ ፍጹም ግልጽነትን፣ መተማመንን እና ምንም የምደብቀው ምስጢር የለኝም የሚለውን ፍልስፍና ለማንገስ ነው። እዚህ ሀገር የግል ንብረት ወይም የእኔ ብቻ የሚባል ነገር የለም። ሁሉም ነገር የጋራ ነው። ጎረቤት ቤቶ ውስጥ ምን እየሰሩ እንደሆነ ማየት ይችላሉ። ማንም ሰው አይሰርቅም፣ አይዋሽም። ቤተሰብ እና ማህበረሰብ ከአንድ ግለሰብ በላይ ትልቅ ቦታ አላቸው። በዘመናዊ ዓለም ሰዎች በየቤታቸው በበርካታ ቁልፎች ተቆልፈው በሚኖሩበት ዘመን ሳሞያን ያለምንም ግድግዳ በፍጹም ፍቅርና መተማመን ይኖራሉ። የዛሬው አስደናቂ ጉዟችን ይህንን ይመስል ነበር። ከ10 ሀገራት የአኗኗር ዘይቤዎች መካከል የእናንተን ቀልብ ይበልጥ የሳበው የትኛው ነው? እንደ ሳሞያን ግድግዳ በሌለው ቤት ውስጥ መኖር ትችሉ ነበር ወይስ እንደ ቡታን በደስታ ፍልስፍና መመራት ትመርጣላችሁ? ያላችሁን አስተያየት በእርግጠኝነት ኮሜንት መስጫው ላይ ጻፉልኝ። ሁሉንም አነባዋለሁ። ቪዲዮ አስደናቂ መረጃ ከሰጣችሁ ላይክ ማድረጋችሁን እንዳትረሱ። ለወዳጆች ዘመዶቻችሁ ሼር አድርጉት። በቀጣይ እንዲህ አይነት ምርጥ መረጃዎችን ለማግኘት ቻናሉን ሰብስክራይብ አድርገው የደውል ምልክቱን ይጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው።